ሰላም ጤና ይስጥልኝ ገላና ነኝ ከ27 ስቱዲዮ። ዛሬ ፎሊንግ ሌተር እንሰራለን። ልክ እንደዚህ ማለት ነው። ሪጂድ ቦዲ ዳይናሚክስ እንሰጠዋለን ከላይ ሌተሩ ላይ፣ ከዛ ከላይ ይመጣል ከወለሉ ጋር ይጋጭና እንደዚህ አይነት ኢፌክት ይሰጠናል ማለት ነው። ስለዚህ ጊዜ ሳናጠፋ ወደ ቱቶሪያል እንሄዳለን። ፋይል ኒው ላድርግ። ከዛ ሬንደር ሴቲንጋችን ላይ አውትፑት ጋር ሄደን 1280 በ7 የተለመደውን እንሰጠዋለን። ከዛ የሚቀጥለው ስቴፕ ምንድነው? ፍሎር መክተት ነው። ከፍሎራችን ቀጥሎ ለፍሎራችን የሚሆን ማቴሪያል ነው። ማቴሪያል ጋር ሄደን እዚህ ጋር ክሊክ እናድርግና እንደዚህ አይነት ማቴሪያል ለፍሎራችን ላይ ድራግ ኤንድ ድሮፕ እናድርግላት። ከዛ የሚቀጥለው ስቴፕ ምንድነው? ስሪዲ ቴክስታችንን መስራት ነው። ስለዚህ ስሪዲ ቴክስቱ ለመስራት ሞግራፊክ ጋር ሄደን ከዚህ ቀደሙ ሞቴክስት እንመርጣለን። ሞቴክስት ጋር ኦብጀክት ጋር በመሄድ ሪል አርኢኤል እንጻፍና ከዛ ፎንታችን ጋር ሄደን ሌመን ሚልክ ምትለዋን ፎንት እንምረጥ። ይሄ ፎንት ዳውንሎድ ያደረኩት ነው። ኖርማሊ ከሲማፎርዲ ጋር የሚገኝ ነገር አለ። ስለዚህ ኢንተርኔት ላይ ዳውንሎድ ማድረግ ትችላላችሁ እናንተ። ዴብዙን ወደ 50 አካባቢ እናድርገው። ሰብ ዲቪዥኑ 10 ካፕ ጋር ሄድና ፍሌት ካፕ 5 በአንድ እናድርጋት። ስለዚህ ለጠርዟ ነው የተጠቀምናት ፍሌት ካፕ። ከዛ የሚቀጥለው የሚሆነው ደግሞ አኒሜሽኑን መስራት ነው። ለማድረግ ሞቴክስት ጋር ሄደን ሞቴክስቷን ወደ ላይ ትንሽ ከፍ እናድርጋት። ምክንያቱም ከላይ መጥቶ ያው ከወለሉ ጋር እንዲቀጭ ስለምንፈልግ ማለት ነው። ያለበትን ፖዚሽን ለማወቅ እዚችን 4 ማዕዘኗን በመንካት ወደ ኦርቶግራፊክ ቪው ላይ በመሄድ የቶፕ ቪው፣ ፍሮንት እና ራይት እንዲሁም ፐርስፔክቲቭ ቪዋችን ማግኘትና ማየት እንችላለን። ዝቅ አድርገናት ያለበትን ቦታ እንደዚህ ማየት እንችላለን ማለት ነው። ስለዚህ ሞቴክስታችን ለመሄድ ታግ ሲኒማ ሲሙሌሽን ታግ ላይ ሄደን ሪጂድ ቦዲ መክተት። ከዛ የሚቀጥለው ደግሞ ፍሎር ላይ ሄደን ታግ ሲሙሌሽን ታግ ኮላይደር ቦዲ ከከተትን በኋላ ወደ ፐርስፔክቲቭ ቪዋችን ለመመለስ እቺን 4 ማዕዘን በመንካት እንመለስና ላይ እናደርጋታለን። ስለዚህ ራፍሊ የምንፈልገው ነገር መጥቷል ማለት ነው። ሌተሩ ከላይ ይመጣና ከፍሎሩ ጋር ይጋጫል አይነት ነገር። አሁን የጎደለ ምንድነው? እንደ ወርድ መቀመጥ የለበትም። እንደ ሌተር አንዳንድ ሌተር ሆኖ እንዲቀመጥ ነው የምፈልገው። ስለዚህ ሪጂድ ቦዲያችን ላይ በመመለስ ክሊክ እናርጋትና ኢንዲቪጁዋል ኤሌመንት ምንትነው ወደ ኦል እናድርጋት። ከዛ ተመልሰን ፕሌን ብለው ታኔ ልክ እንደዚህ ለየብቻቸው ዳይናሚክስ ኖሯቸው ፎሎ ያደርጋሉ ማለት ነው። የሚቀጥለው ስቴፕ ማችን ምንድነው የሚሆነው? ካሜራ መክተት ነው። ስለዚህ ካሜራን ካሜራ ክሊክ እናድርግ። ለካሜራችን ፖዚሽን መስጠት ነው። የአንደኛው ካሜራ ነው። ሌላ አንድ ካሜራ ክሊክ እናድርግ። ከዛችን ቦክሷን እንነካት። ቦክሷን ስትነካ ፖዚሽኑን ሙሉ ይይዝልናል ማለት ነው፣ ወይም ሪከርድ ያደርገዋል። እንደዚህ አይነት ነገር። አሁን እቺን ቦክሷን በወጣ ወደ ቀደሙ ወደ ነበረበት ቦታ መመለስ ይችላል። እንደፈለኩ አድርጌ ሲኑን ማመነጋገር ያለበትን ነገር ማየት ያስችለኛል። ከዛ ተመልሼ ግን እቺን ቦክሷን በመነካበት ሰዓት እዛ የቀደሙ ፖዚሽን ላይ ተመልሳ ይዛኝ ትሄዳለች ማለት ነው። ስለዚህ እነዚህ ሁለቱ ካሜራዎቻችን ናቸው። የሚቀጥለው ስቴፕ የሚሆነው ለቴክስቱ ማቴሪያል መፍጠር ነው። ስለዚህ እቺኛው ማቴሪያል ኮንትሮል ክሊክ በማድረግ ድራግ በማድረግ ዱፕሊኬት አደርጋታለሁ። ስለዚህ እዚህኛዋ ላይ አንደኛዋን ሰማያዊ አይነት ነገር፣ ከዛ ሪፍሌክሽን 35% ሪፍሌክሽን እና ከዛ እዚህ ጋር እንመጣና 10%
በመፍታት እቺን ዱፕሊኬት በማድረግ ቀይ ነው አይ ቲንክ ተጠቀመው ይሄኛው ደግሞ ቀይ ነው ማለት ነው። ከዛችኛውን ኮንትሮል አድርገን ላይ ድሮፕ እናደርጋታለን። እንደምታዩት ሙሉውን የያዘው ሙሉውን እንዳትይዝብን ግን ሴሌክሽን ጋር በመሄድ C1 እንበላት የፊተኛዋን ሴሌክት አደረገች። M1 እንበለው ከዛ ይሄንኛውን አምጥተን ላይ ድሮፕ እናድርገውና እቺኛዋን C1 ይሄኛው ኦፍ ይቅርታ እዚህ ጋር ምንም ሴሌክሽን አንሰጠው ለዚህኛው ብቻ C1 ብለን ሴሌክሽን እንሰጠዋለን። ስለዚህ በዚህ መልኩ አስቀምጣለን። የመጨረሻው ስቴፕ የሚሆነው ምንድነው ላይትም እንዲሆን እንዲሁም ሲምለስ ባክግራውንድ እንዲሆን ስካይ ጀምርበትና ስካይዋ ላይ እቺ ማቴሪያል አስቀምጣታለን። እቺ ማቴሪያል ስካዩ ሴሌክት እንደተደረገ ታግ በመሄድ ሲኒማ 4D ታግ ኮምፖዚቲንግ ታግ ላይ ሄደን ኮምፖዚት ዊዝ ባክግራውንድ እናረጋታለን። እቺኛዋን መተን ኮንትሮል ድራግ አድርገን ዱፕሊኬት እናድርጋትና ኮምፖዚቲንግ ታጓን ኮምፖዚት ዊዝ ባክግራውንድ የምትለው እንዳለች ይሆናል። ከዛ ሬንደር እናድርጋት። ልክ በዚህ መልኩ ያስቀምጥልናል። የቀረው ነገር ኢፌክት ግሎባል ኢሉሚኔሽን እና ኤምቢየንት ኦክሉሽን ጋርገን ለሻዶውና እንዲሁም ለላይቲንጉ ይሆናል። በዚህ መልኩ ሬንደር እናደርጋታለን ማለት ነው። ስለዚህ ከሞላ ጎደል ይሄንን ነው በራይ ሰራ ነው ማለት ነው። ከላይ ትመጣለች እጋ ይመጣል። ሁለተኛው ካሜራ ይሄ ነው። በሚቀጥለው ቱቶሪያል እንዴት ካሜራዎቹን አንድ ላይ ማድረግ እንችላለን፣ ስቴጂንግ የሚባለው እንዴት መስራት እንችላለን የሚለውን አብረን እናያለን። ለዛሬ በጣም በቀላሉ ሁኔታ ሪጂድ ቦዲ በመጠቀም ፎሊንግ ሌተር መስራት እንዴት እንደምንችል አይተናል። አስተያየት ካላችሁ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። በጣም በደስታ አነበዋለሁ። አብራችሁ ስለቆያችሁ አመሰግናለሁ። ጤና ይስጥልኝ።